ሰላም ጤና ይስጥልኝ የተወደዳችሁ አድማጮቻችን፣ ወቅታዊና ትኩስ መረጃዎችን የምናቀርብላችሁ የዜና መጽሔታችን ተጀምሯል። በዛሬው ፕሮግራማችን በሀገራችን ኢትዮጵያ፣ በቀጠናችን ምስራቅ አፍሪካና በዓለም አቀፍ ደረጃ ከፍተኛ ትኩረት የሳቡ ጉዳዮችን በዝርዝር እንቃኛለን። በዛሬው ዕለታዊ ዳሰሳችን የኢትዮጵያ ብሔራዊ ባንክ በሕገ ወጥ የገንዘብ ዝውውር ላይ የወሰደው ጠንከር ያለ እርምጃና ለዲያስፖራ ያስተላለፈው አስቸኳይ ማስጠንቀቂያ፣ በኢትዮጵያና በሶማሌላንድ ስምምነት ሳቢያ የተቀሰቀሰው ዲፕሎማሲያዊ ፍጥጫ፣ የሶማሌ ፕሬዝዳንት በቱርክና በጅቡቲ ያደረጉት ላይ ከፍተኛ ጥረት፣ በሶስተኛ በታይዋን ዙሪያ አንዣቦ ያለው ጦርነት ደመና፣ ቻይና የጀመረችው ግዙፍ ወታደራዊ ልምምድና የአሜሪካ ጣልቃ ገብነት የሚያስከትለው ስጋት በዝርዝር ይቀርባሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቀጥታ ወደ መጀመሪያ ዜናችን አልፋለን። የኢትዮጵያ ብሔራዊ ባንክ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ቤት ገንዘብ ሲልኩ ሊጠቀሙባቸው የሚገቡ ሕጋዊ መንገዶችን በተመለከተ አዲስ መመሪያና ማስጠንቀቂያ አውጥቷል። ባንኩ ባደረገው ክትትል በተለይም በአሜሪካ ዋሽንግተን ዲሲ እና አካባቢ የሚገኙ 14 ድርጅቶች ላይ ያለምንም ሕጋዊ ፈቃድ የሐዋላ አገልግሎት ሲሰጡ መቆየታቸው ደርሶበታል። እነዚህ ድርጅቶች በሀገሪቱ የፋይናንስ ስርዓት ላይ ከፍተኛ ስጋት የፈጠሩ በመሆናቸው ከዛሬ ጀምሮ ማንኛውንም የገንዘብ ዝውውር እንዳይካሄድ ታግደዋል። ስማቸው በዝርዝር የተጠቀሱት እነዚህ ድርጅቶች ሸገር፣ አዱሌስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት፣ ሊንክ፣ ራስ ማይፔይ፣ ዩኤስ ዋየር፣ ዞላ እና ታጅ የተባሉት ይገኙበታል። ብሔራዊ ባንኩ እንደሚለው እነዚህን ተቋማት የሚሰበስቡት የውጭ ምንዛሬ ወደ ሀገር ውስጥ በህጋዊ መንገድ እንዳይገባ በማድረግ በጥቁር ገበያ ላይ ያለውን የዋጋ ግሽበት እንዲባባስ እያደረጉ ነው። በውጭ የምትኖሩ ዜጎች ለቤተሰቦቻችሁና ለወዳጅ ዘመዶቻችሁ የምትልኩት ገንዘብ ያለምንም አገልግሎት እንዲደርስ እና እናንተም በህግ እንዳትጠየቁ ፈቃድ ያላቸውን ባንኮች እና ህጋዊ የገንዘብ ማስተላለፊያዎችን ብቻ እንዲጠቀሙ ባንኩ ጥሪ አቅርቧል። ህገወጥ የሐዋላ መንገድን በመጠቀም ላኪውን ሆነ በሀገር ውስጥ ያለውን ተቀባይ ለከባድ የህግ ቅጣት ሊዳርግ እንደሚችል ገልጿል። የኢኮኖሚ ባለሙያዎች እንደሚጠቁሙት እንዲህ ያለ ህገወጥ ዝውውሮች የሀገሪቱ የውጭ ምንዛሬዎች ክምችት በማሳሳት ለውጭ ንግድና ለዓለም አቀፍ ግብይት እንቅፋት እየሆኑ ነው። ስለዚህ ለዲያስፖራው በህጋዊ መንገድ ገንዘብ በመላክ የሀገሩን ኢኮኖሚ በመደገፍ ታሪካዊ ኃላፊነቱን ሊወጣ ይገባል ተብሏል። ሙሉ የህጋዊ ድርጅቶችን ዝርዝር የባንኩን ድረገጽ መመልከት ማረጋገጥ ትችላላችሁ። ወደ ቀጣዩ ወደ ቀጠናዊ ዜና ስናልፍ በምስራቅ አፍሪካ ያለው ውጥረት አዲስ ምዕራፍ መያዙን እንመለከታለን። በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ስምምነት የሶማሌ መንግስት ክፉኛ ያስቆጣ ሆኗል። ሶማሌ ሉዓላዊነቷ ተደፍሯል በሚል ዓለም አቀፍ የዲፕሎማሲ ዘመቻ መጀመሯ ይታወቃል። የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ሰሞኑን ወደ ቱርክ አቅንተው ከፕሬዝዳንት ረሲብ ታይፕ ኤርዶጋን ጋር ረዥም ሰዓት የወሰደ ውይይት አድርገዋል። ቱርክ ለሶማሊያ ያላትን ወታደራዊና የዲፕሎማሲ ድጋፍ ዳግም ያረጋገጠች ሲሆን በተለይም እስራኤል ለሶማሌላንድ የሰጠችውን እውቅና ቱርክ አጥብቃ ተቃውማለች። የቱርክ የውጭ ጉዳይ ሚኒስትር ቃል አቀባይ አንኩ ኬሴሊ እንዳሉት የእስራኤል እርምጃ በቀጠናው ላይ ሆን ተብሎ የተፈጠረ አለመረጋጋት ነው ብለዋል። ፕሬዝዳንት ሐሰን ሼክ መሐመድ በቱርክ ብቻ ሳይወሰኑ ወደ ጎረቤት ጅቡቲም አቅንተዋል። በጅቡቲ ቆይታቸው ከፕሬዝዳንት እስማኤል ኡመር ጌሌ ጋር የተወያዩ ሲሆን ጅቡቲ የሶማሊያ ግዛታዊ አንድነት እንደምትደግፍ በይፋ አስታውቃለች። ጅቡቲ የኢትዮጵያን እና የሶማሌን ውጥረትን ለማርገብ እንደ መካከለኛ ሆና ለመስራት ጥረት ያደረገች መሆኑን ይነገራል። ይህ በእንዲህ እንዳለ ኢትዮጵያ ወደ ባህር በር ለመድረስ ያላትን ፍላጎት በሰላማዊ መንገድና በጋራ ተጠቃሚነት ላይ ተመስርታ እንደምትቀጥል በተደጋጋሚ የገለጸች ነው። ይሁን እንጂ የሶማሌ መንግስት የሶማሌላንድን ራሷን ችላ የመንቀሳቀስ ፍላጎት እንደ ህገወጥ እርምጃ በመቁጠር ከቱርክና ከሌሎች የአረብ ሀገራት ጋር ወታደራዊ ትብብሮችን ለማጠናከር እየጣረ ይገኛል። ይህ ሁኔታ በቀጠናው ላይ ኃይል አሰላለፍ ለውጥ ሊያመጣ ይችላል የሚል ስጋት ፈጥሯል። በመጨረሻም ወደ ዓለም አቀፍ መረጃችን እናምራለን። በታይዋን ዙሪያ ያለው ወታደራዊ ውጥረት ወደ አደገኛ ደረጃ ተሸጋግሯል። ቻይና ጆይንት ሶርድ 2025 በሚል የሰየመችውን ታይዋን ከሁሉም አቅጣጫ የሚከብ ግዙፍ ወታደራዊ ልምምድ መጀመሯን አስታውቃለች። ይህ የቻይና እርምጃ የመጣው ታይዋን ከአሜሪካ ጋር ያደረገችው የ11 ቢሊዮን ዶላር የጦር መሳሪያ ግዥ ተከትሎ ነው። የቻይና ይህን ሽያጭ ለገንጣይ ኃይሎች የሚሰጥ ድጋፍ በማለት የገለጸች ሲሆን
ማንኛውንም የታይዋን ነጻነት ጥያቄ በኃይል እንደምትመክት በይፋ ዝታለች። በልምዱ ላይ የቻይና ባህር ኃይል፣ የአየር ኃይል፣ ሮኬት ኃይል በጋራ እየተሳተፉበት ይገኛሉ። የታይዋን መንግስት በበኩሉ የቻይናን ድርጊት ዓለም አቀፍ ሕግን የጣሰና የቀጠናውን ሰላም የሚያናጋ ማለት ኮንኖታል። የታይዋን መከላከያ ሚኒስቴር ጦሩን በተጠንቀቅ እንዲቆም ያዘዘ ሲሆን የአሜሪካ ጦር መርከቦች በአካባቢው መታየታቸው ሁኔታውን ይበልጥ አሳሳቢ አድርጎታል። ዓለም አቀፍ ተንታኞች እንደሚሉት በቻይና እና በታይዋን መካከል የሚፈጠር ማንኛውም ግጭት የዓለምን ንግድና ኤሌክትሮኒክስ ምርት ክፉኛ ሊያናጋው ይችላል። ቻይና ታይዋን የራሷ አካል እንደሆነች የምታምን ሲሆን ታይዋን ግን በራሷ የምትተዳደር ዲሞክራሲያዊት ሀገር መሆኗን ትገልጻለች። የአሁኑ ፍጥጫ በአሜሪካና በቻይና መካከል ያለው የከረረ ግንኙነት ይበልጥ ወደ ግጭት ሊወስድ ይችላል ተብሎ ይፈራል። የተወደዳችሁ አድማጮቻችን ለዛሬ ያዘጋጅንላችሁ የዜና መጽሔታችን እነዚህን ጉዳዮች ይመስሉ ነበር። ለነበረን ቆይታ ያመሰገን። በሌላ ፕሮግራሞች እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለዓለማችን ያለን እንሰናበታችኋለን።